በውርስ የምናገኘውን ንብረት ድርሻችንን በአካል ሳንገኝ ወይም በተለያዩ አጋጣሚ ቦታው ድረስ መሄድ ካልቻላችሁ ውክልና በመስጠት የውርስ ድርሻችሁን መረከብ እንዴት እንደምትችሉ ዛሬ ይዤላችሁ መጥቻለሁ። ውክልናውን ስታጽፉ መቅረት የሌለባችሁ ሐሳቦች፣ ውክልናው ዝርዝር ላይ መግባት ያለባቸውን ሐሳቦች ቃል በቃል መጨረሻ ላይ እነግራችኋለሁ። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ደውላችሁ በዚህ ሐሳብ ላይ ቪዲዮ ስሪልን ብላችሁ በጠየቃችሁኝ መሰረት ጥያቄያችሁን ተቀብዬ ይዤላችሁ መጥቻለሁ። ይሄ ቪዲዮ በሀገር ውስጥም ሆነ በሀገር ውጭ ለሚኖሩ ቤተሰቦች ስለሚያስፈልጋቸው ላይክ፣ ሼር፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁኝ ስለምትቆዩ አመሰግናለሁ። እንደሚታወቀው የውርሱ ጉዳይ ረጅም ጊዜ እንደሚፈጅ ይታወቃል። ነገር ግን እናንተ በስራ አጋጣሚ ውርስ የምታገኙበት ቦታ ባትሆኑ፣ ከሀገር ውጭ ብትሆኑ፣ እንዲሁም ሀገር ውስጥም ብትሆኑ ቦታው ላይ ባትኖሩ ማንኛውም ወራሽ ንብረቱን ለመረከብ በአካል መገኘት የማይችል ከሆነ ለቤተሰብ፣ ለጓደኛ፣ ለጠበቃ ውክልና በመስጠት የውርስ መብቱን ማስከበር ይችላል። ይህ ውክልና ቅድሚያ ለቤተሰብ ብትሰጡ ጥሩ ነው። ማለትም ለእህት ወይም ለወንድም ብትሰጧቸው በፍርድ ቤት ጠበቃ መወከል ሳይጠበቅባቸው እራሳቸው ቆመው ጉዳዩን ማስጨረስ ይችላሉ። ነገር ግን የምትሰጡት ውክልናው ውርስን በተመለከተ ብቻ መሆኑን በግልጽ ማስቀመጥ አለባችሁ። ሰነዱ ስታዘጋጁ እነዚህ ነጥቦች ውክልናው ዝርዝር ውስጥ መግባታቸውን ማረጋገጥ አለባችሁ። አንደኛ፣ ተወካይ ፍርድ ቤት በመቅረብ ውርስ እንዲያጣሩልኝ መባል አለበት። ሁለተኛ፣ በውርስ የማገኘውን ንብረት እንዲያስተዳድር፣ ንብረቱን በስማችሁ እንዲያዞር፣ ከሌሎች ወራሾች ጋር በመሆን እንዲሸጥላችሁ ከሆነ ንብረቱ ተሽጦ ድርሻችሁን እንዲረከብላችሁ መባል አለበት። ነገር ግን ንብረቱን ተረክቦ ስም እንዲያዞር፣ እንዲያስተዳድር እንዲሁም በክፍለ ከተማ በወረዳ በመቅረብ ጉዳይ እንዲያስፈጽምላችሁ ብቻ ከሆነ የምትፈልጉት ሁሌም የምናገረው ነገር ነው። አስተዳደራዊ ውክልና በመስጠት መብታችሁ የሆነውን የውርስ ድርሻችሁን ተረከቡ እያልኩኝ መጨረሻ ላይ እነግራችኋለሁ። ያልኩትን ውክልናው ሲጻፍ እንደዚህ መባል አለበት። ወራሽነቴን እና ልጅነቴን በማንኛውም ፍርድ ቤት እንዲያረጋግጡ፣ ፋይል እንዲከፍቱ፣ የወራሽነት ውሳኔ እንዲቀበሉ፣ ውርስ አጣሪ እንዲሾሙ፣ በውርስ የሚደርሰኝን ድርሻዬን እንዲረከቡ፣ ስሙን ወደ ስሜ እንዲያዞሩ፣ ካርታ እንዲቀበሉ፣ እዚህ ጋር ሌሎች ወራሾች ወንድም እህት ካሉ እነ ካርታ እንዲያሰሩ መባል አለበት። ግብር እንዲገብሩ፣ እነዚህ ውክልናው ላይ መጻፋቸውን ማረጋገጥ አለባችሁ። የዛሬው ቪዲዮ ይህን ይመስላል። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።